ውድ አድማጭ ተመልካቾቻችን ይህ በየሳምንቱ የሚቀርብላችሁ የንስር የህግ ሚዲያ የህግ ጉዳይ ፕሮግራማችን ነው። በዛሬው ክፍለ ጊዜያችን ወይም በዛሬው ቆይታችን በኢትዮጵያ ህጎች ውስጥ የወንጀል ምስክሮችና ጠቋሚዎች ስላላቸው የህግ ከለላ አንዳንድ ነገሮችን እላችኋለን። እንግዲህ ዜጎች በህገ መንግስቱ የተሰጣቸው የፍትህ የማግኘት መብት ተጠቅመው ወደ ፍርድ ቤት የሚያቀርቧቸው የመብት ጥያቄዎች የሚፈልጉትን ውሳኔ ለማግኘት ማስረጃ ቁልፍ ሚና እንዳለው ይታወቃል። በፍርድ ቤት መብትን ለማስከበር ደግሞ የፍትሐብሔር ክስ የሚመሰረት ግለሰብም ሆነ ህዝብና መንግስትን ወክሎ የወንጀል ክስ የሚያቀርብ አቃቤ ህግ ክሱን የሚደግፍ ወይም የሚያረጋግጥ ማስረጃ ሊያቀርብ ይገባል። በመሆኑም ተገቢውን ውሳኔ ለማግኘት አስፈላጊ የሆኑትን ምስክሮችና ሌሎች ማስረጃዎች እንዲያቀርቡ የሚያደርግ ህጋዊ ስርዓት ካልተዘረጋ በስተቀር ዜጎች በህገ መንግስታዊ መብቶቻቸው ተጠቃሚ ሊሆኑ አይችሉም፣ ወይም ደግሞ ፍትህ ሊሰፍን አይችልም። ከዚህ ጋር ተያይዞ በአንዳንድ የወንጀል ጉዳዮች ላይ ታማኒነት ያለው ምስክር በመጥፋቱ ወይም ጉዳዩን በሚገባ የሚያውቁ ምስክሮች ፍርድ ቤት ቀርበው ለመመስከር ፈቃደኛ ባለመሆናቸው ምክንያት ውጤታማ ክስ ሳይቀርብ የሚቀርበት ሁኔታ አለ። ከዚህ ጋር ተያይዞ እንግዲህ ምስክሮች ወይም ጠቋሚዎች ሊሆኑ የሚችሉ ሰዎች የወንጀል ድርጊቱን ፈጻሚና ስላፈጻጸሙ በሚገባ እያወቁ በምስክርነት ለመቅረብ ብዙ ጊዜ ፈቃደኛ ሳይሆኑ ይቀራሉ። ይህ የሚሆነው እንግዲህ አንደኛና ዋነኛው ምክንያት ሰዎች ብንመሰክር ቃላችን ብንሰጥ በቀል በእኛ ላይ ይፈጸምብናል ብለው ስለሚያስቡ ነው። ሌላኛው ደግሞ ከወንጀል ፈጻሚዎቹ የማስፈራራት የዛቻ እና መሰል ተግባራት ስለሚፈጸሙባቸው ምስክሮች ወይም ጠቋሚዎች ያዩትንና የሰሙትን ወንጀል ለሚመለከተው የህግ አካል ሳይናገሩ ይቀራሉ። ይህ በመሆኑ እንግዲህ በወንጀል ፍትህ ስርዓት ውስጥ በሚፈጸሙ ከባድ እና አደገኛ የሆኑ የወንጀል ጉዳዮች ላይ ሚዛናዊና ውጤታማ ክስ ማቅረብ እንዲቻል ለነዚህ ለጥቃት የተጋለጡ ምስክሮችን ለመርዳትና ስጋታቸውንም ቅድም ያለውን ስጋት ለማስወገድ የሚያስችል ስርዓት መዘርጋት ተገቢ በመሆኑ በ2003 ዓመተ ምህረት አንድ አዋጅ ወጥቷል። ይህም አዋጅ ቁጥር 699/2003 ይባላል። አዋጁም የወንጀል ምስክሮችና ጠቋሚዎች ጥበቃ አዋጅ ተብሎ ይጠራል። በመሆኑም የወንጀል ምስክሮችና ጠቋሚዎች በአዋጁና በሌሎች የወንጀል ህግ ድንጋጌዎች የተለያዩ ጥበቃና ከለላ አላቸው። እነዚህን እናነሳለን ማለት ነው። እንግዲህ በመጀመሪያ የወንጀል ምስክር ወይም ጠቋሚ ማለት ምን ማለት ነው? የወንጀል ምስክሮች ወይም ጠቋሚዎች ማለት እንግዲህ በአዋጁ በአንቀጽ 2 ንዑስ ቁጥር 1 እንደተገለጸው ጠቋሚ ወይም ምስክር ማለት በወንጀል ምርመራ፣ በወንጀል ክስ ወይም በወንጀል ማጣራት ሂደት መረጃ ወይም ምስክርነት የሰጠ ወይም ለመስጠት የተስማማ ሰው የወንጀል ምስክር ወይም ጠቋሚ ብለን ልንጠራው እንችላለን። ይህ ከሆነ ለወንጀል ምስክሮችና ጠቋሚዎች የህግ ከለላ መስጠት ለምን አስፈለገ የሚለው ትልቁ ጥያቄ ነው። ለወንጀል ምስክሮችና ጠቋሚዎች የህግ ከለላ መስጠት ያስፈለገበት ዋናው ምክንያት የወንጀል ድርጊቶች ከተፈጸሙ በኋላ ፈጻሚዎች ተደብቀው እንዳይቀሩ ህግ ፊት ቀርበው ተገቢውን ቅጣት እንዲያገኙ ለማድረግ የወንጀል ምስክሮችና ጠቋሚዎችን ከለላ መስጠት ያስፈልገዋል። ሌላኛው በህብረተሰቡ ላይ ከፍተኛ ስጋት ሊያስከትሉ የሚችሉ ወንጀሎች መጋለጥ ስላለባቸው ወንጀልን ለመከላከልና እነዚህን ሰዎች በምስክርነታቸው ወይም በጠቋሚነታቸው ምክንያት በቀጥታ ወይም በተዘዋዋሪ ከሚደርስባቸው አደጋና ጥቃት ለመከላከል ደህንነታቸውን ለመጠበቅ ሲባል እነዚህ ምስክሮችና ጠቋሚዎች ከለላ ሊያገኙ ይገባል ማለት ነው። ለምን አይነት ወንጀሎች ነው አዋጁ ከለላ የሚሰጠው ጥበቃ የሚያደርገው? እንግዲህ በሀገራችን ለሁሉም አይነት ወንጀሎች ወይም ጥቆማ ለሚያቀርቡ ሰዎችና ምስክር ለሚሆኑ ግለሰቦች ለሁሉም አይነት ወንጀሎች
ከለላ መስጠት የሀገራችን የኢኮኖሚ ሁኔታ አይፈቅድም። ስለዚህ አፈጻጸሙ ከባድ ያደርገዋል ማለት ነው። ስለዚህ በአዋጅ ቁጥር 699/2003 አንቀጽ 3(1) ስር የወንጀሉ የቅጣት መጠንና የተጎጂው የምስክሩ ቃል አስፈላጊነትንና ምስክሩን እና ቤተሰቡ ላይ የተደቀነውን የአደጋ መጠን መነሻ በማድረግ ለጠቋሚዎችና ለምስክሮች ከለላ ይደረጋል ማለት ነው። በዚህ መሰረት ወንጀሉን በሚደነግጉ ሕጎች ውስጥ የተቀመጡ የመነሻ የእስራት ቅጣት ከግምት ሳይገቡ 10 ዓመትና ከዛ በላይ ጽኑ እስራት ወይም በሞት ሊያስቀጣ የሚችል የወንጀል ድርጊት በተጠረጠረ ሰው ላይ ጥቆማና ምስክርነት የሚሰጥ ሰው ከለላና ጥበቃ ይደረግለታል ማለት ነው። ሌላኛው የወንጀል ድርጊቱ ያለ ምስክሩ ወይም ያለ ጠቋሚው ምስክርነት ወይም ጥቆማ በሌላ በማናቸውም መንገድ ሊረጋገጥ የማይችል ከሆነ ከለላና ጥበቃ ሊደረግለት ይችላል። ይህም በአዋጁ በግልጽ ተደንግጓል። በተጨማሪ ምስክሩ በምስክርነቱ ምክንያት በራሱ፣ በቤተሰቡ፣ በትዳር ጓደኛው፣ በልጁ፣ በእንጀራ ልጁ፣ በወላጆቹ፣ በእህትና ወንድሞቹና በመሰል የቅርብ ሰዎቹ አካላዊ ደህንነት ወይም ነፃነት ወይም ንብረት ላይ ከባድ አደጋ ይደርሳል ተብሎ ሲታመን ለዚህ ጠቋሚ ወይም ለዚህ ምስክር ከለላ ሊደረግለት እንደሚገባ ሕጉ አስቀምጦ ይገኛል። እንግዲህ ለወንጀል ምስክሮችና ጠቋሚዎች የሚደረግ ጥበቃ እንዴት ይገኛል? የጥበቃ እርምጃ አይነቶችስ ምንድናቸው ካልነ እንግዲህ በወንጀል ጠቋሚነት ወይም ምስክርነት ጥበቃ ለማግኘት አንድ ሰው ማመልከቻ ለፍትህ ሚኒስቴር ማቅረብ አለበት። ለፍትህ ሚኒስቴር ከቀረበ በኋላ ፍትህ ሚኒስቴር ደግሞ ጥያቄውን ተቀብሎ በ30 ቀናት ውስጥ ምላሽ ወይ ከለላ ሰጣለሁ ወይ አልሰጠም የሚል ምላሽ ማሳወቅ አለበት ማለት ነው። ለጥበቃ ተጠቃሚነት የሚቀርብ አንድ ማመልከቻ በሕጉ በግልጽ ምን ነገሮችን መያዝ እንዳለበት ተቀምጧል። ከነዚህ ውስጥ የጥበቃ የሚፈልገው የሚደረግለት ሰው አድራሻ፣ ሙሉ አድራሻ መገለጽ መቻል አለበት። የጥበቃው ምክንያት ጥቆማ ከሆነ ወይም ምስክርነት ወይም ምርመራ ጋር የተያያዘበትን የወንጀል ድርጊት ጥበቃ በሚደረግለት ሰው ላይ የተጋረጠውን አደጋ፣ እነዚህና መሰል ጉዳዮች በዝርዝር ሲቀርቡ ማመልከቻው ለፍትህ ሚኒስቴር ተሟልቶ መቅረብ አለበት ማለት ነው። ይህን ካል ለጥበቃ ተጠቃሚዎች ሊሰጡ የሚችሉ የጥበቃ አይነቶች ምንድን ናቸው ነው? አንድ ሰው የወንጀል ጠቋሚ የወንጀል ምስክር ሲሆን እና ጥበቃ ወይም ከለላ ይደረግለታል ብሎ ፍትህ ሚኒስቴር ከወሰነ ከሚደረጉለት የጥበቃ አይነቶች መካከል ምንድን ናቸው የሚለውን ነው የምናየው። የመጀመሪያው የአካልና የንብረት ደህንነት ጥበቃ ይደረግለታል። ሁለተኛው የመኖሪያ ቤት ስፍራን መቀየርን ጨምሮ ደህንነቱ የተጠበቀ የመኖሪያ ቤት ይሰጠዋል ወይም ይዘጋጅለታል። ሌላኛው ማንነትና ባለንብረትነትን መደበቅም ሌላኛው የከለላ አይነት ነው። ማንነትን መቀየርም ሌላኛው የከለላ አይነት ነው። ለራስ መጠበቂያ የነፍስ ወከፍ መሳሪያ የሚባሉትንም ሊሰጠው ይችላል። መረጃ በተሰጠበት የወንጀል ድርጊት ወይም እሱ ጠቋሚ በሆነበት ወይም እሱ ምስክር በሆነበት የወንጀል ድርጊት ደግሞ ያለመከሰስ መብት ይሰጠዋል ማለት ነው። ሌላኛው ተከሳሽ በጥበቃ ተጠቃሚው መኖሪያ ወይም የስራ ቦታ አካባቢ እንዳይንቀሳቀስ እንዳይደርስ ሊደረግ ይችላል። አንድ ሰው ምስክር ከሆነ ወይም ጠቋሚ ከሆነ ጠቋሚ የሆነበት ወይም ምስክር የሆነበት ተከሳሽ ያ ተከሳሽ በዛ ሰው መኖሪያ ቤትና አካባቢ እንዳይደርስ በሕግ ሊከለከል ይችላል። ሌላኛው የምስክርነትን ማንነት እንዳይገለጽ ማድረግ ነው። ምስክርነትን በዝግ ችሎት እንዲሰጥ ማድረግ ይቻላል። ወይም ምስክሩ በአካል ሳይታይ ከመጋረጃ በስተጀርባ ሆኖ ማንነቱን በመሸፈን እንዲሰጥ ሊደረግ ይችላል። ብዙውን ጊዜ በትልልቅ ወንጀሎች እንደሚታየው ከመጋረጃ ጀርባ ምስክሮች እንዲመሰክሩ ጥያቄ ይቀርባል በአቃቤ ሕግ በኩል ለፍርድ ቤቶች። ይህ የሚሆነው ምስክሩን
የምስክሩን ደህንነት ለመጠበቅ ሲባል ነው። ከሚደርስበት የእሱ ላይ እና ንብረቱ ላይ እንዲሁም በእሱ ዙሪያ ባሉ የቅርብ ዘመዶች ላይ ሊደርስ የሚችለውን ጉዳት ለመከላከል ሲባል ከመጋረጃ ጀርባ ምስክሩ የሚመሰክርበት ሁኔታ ሊመቻች ይችላል። በወንጀል ምስክሮችና ጠቋሚዎች ላይ የሚፈጸሙ እንግዲህ ወንጀሎች በወንጀል ምስክሮችና ጠቋሚዎች ጥበቃ አዋጅ ቁጥር 699/2003 መሰረት ለወንጀል ምስክሮችና ጠቋሚዎች ከተሰጠው የህግ ከለላ በተጨማሪ በወንጀል ህጋችንም ሆነ የተለያዩ ወንጀሎችን ለመከላከል በወጡ አዋጆች ላይ እነዚህ ምስክሮችና ጠቋሚዎች የህግ ከለላ አላቸው። ስለሆነ ከአዋጁ በተጨማሪ በሌሎች የወንጀል ነክ ጉዳዮችን ለመደንገግ በወጡ አዋጆችም መሰል የጠቋሚዎችና የምስክሮች ከለላ ይደረጋል። አድማጭ ተመልካቾቻችን ስትከታተሉት የነበረው ከንስር የህግ ሚዲያ የሚቀርብላችሁ ሳምንታዊ የህግ ጉዳይ ፕሮግራማችን ነው። ስለተከታተላችሁን እናመሰግናለን። የንስር የህግ ሚዲያን የዩቲዩብ ቻናል ሰብስክራይብ በማድረግ እንድትከታተሉን ከወዲሁ እንጠይቃለን። በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላማችሁ ይብዛ። እናመሰግናለን።